ይህንን አሳካው እግዚአብሔር ይመስገን። እኛ ኢትዮጵያውያን ብዙ ጊዜ ማለት ከጊዜ ጋር በቃ ግብግብ ውስጥ እንጣላለን፣ አንዋደድም። በጣም ነው የምንጣላው። በዛ መሰረት ስንሰራው ማለት ነው በስመ አብ ህይወት በቃ የዛኔ ነው እርካታ የምትሰጠን እንጂ እስካሁን ምንድን እየኖርኩ ነበር ብለህ ነው በቃ የሆነ ነገር ይበራልሃል። ለሰዎች አመት 2 አመት የሚፈጀውን አንተ በ3 ወር በ4 ወር አሳክተዋል። ምክንያቱም ትምህርት ቤትን ስንማር ውድቀት የተወገዘ ነው። መውደቅ በስመ አብ መውደቅ የተጠላ ነው። መሳሳት የተሳሳተ ነው በራሱ ተብሎ ከዛ በኋላ የምትሞክረው ነገር እንዴት በቀላሉ ማሳካት እንደምትችል መንገዷን ታውቃታለህ። እቺ ነገር በዚች ጠቅ ሰዎቹ ብዙ አመት የለፉበትን አንተ በቃ በትንሽ ጊዜ ላጥላት ታደርገዋለህ። በስናገር ከተባለ ማለት ነው መውደቅ የሚባለው ጓደኛችን የሚያስተምርህን ስኬት ማስተምርህን በዓለማችን ላይ አለ የተባለ መምህር ማስተምር። ዛሬ የመጣሁት 20 አመት ከሞላ ግዴታ ማድረግ ያለብህን 5 ነገሮች ይዤልህ መጥቻለሁ። እነዚህ ነገር ማድረግ ስትጀምር በቃ ህይወት እየተስተካከለ መሰረቱን እየያዘ ይሄዳል። እነዚህ ነገሮች ምንድናቸው? አጭሩ መታ እናደርጋቸዋለን። አብራችሁን ቆዩ። ላይክ እና ሰብስክራይብ እያደረጋችሁ ለሌሎች ደግሞ ሼር እያደረጋችሁ። እኔ ሙሉጌታ ጌቱ ነኝ። ሁሌም እንደማቀርብላችሁ ዩቲዩብ ላይ የምትመጡት ቁም ነገርን ፈልጋችሁ ራሳችሁን ሁሌም ማስተማር ራሳችሁን ማሳደግ የሚመቻችሁ ሰዎች ሁሌም ይህ ቤታችሁ ነው። ሰብስክራይብ እና ላይክ እያደረጋችሁ አብራችሁ ቆዩ። እስቲ 20 አመት ከሞላ በኋላ 20 አመት ምንድነው? 20 አመት ሲሞላ ምንድነው በቃ ካንተ የሚጠበቀው? ምን ማድረግ ነው ካንተ የሚጠበቀው የሚለውን እናያለን። 20 አመት ሲሞላ በቃ ሙሉ ኃይል ያለ ፉል ኦፍ ኢነርጂ ነው ውስጥ ብዙ ነገር ለመነሳት ብዙ ነገር ለማድረግ ቀለል ያልክነህ የሚጎትት ነገር የለም። ገና የቤተሰብ ጫና ምናምን አልመጣም። ስለዚህ ምን ማድረግ እንዳለብህ እነዚህ ወርቅ የሆኑ እድሜዎችህን ሰዓቶችህን በምን ላይ ማዋል እንዳለብህ ስትረዳ በቃ ህይወትህ መሰረቱን ይይዛል። አሁን መሰረቱን ደልደል አድርገህ ካስያዝከው ኋላ 30ዎቹ 40ዎቹ ያንተ ጊዜ ናቸው። በቃ ትንሽ ሰርተህ የሆነ ነገር አድርገህ ብዙ ነገር የምትቀይርበት ቻንስ ነው የሚፈጠርልህ። ምክንያቱም አሁን መሰረቱን አስይዘኸዋል። በዚህ ጊዜ አሁን ወርቅ በሆነው ሰዓትህ ማድረግ ያለብህን ነገር አድርገሃል። ይህንን ጊዜ ሳይባክን እንድትጠቀምበት እስቲ ማድረግ ያለ 5 ወርቅ የሆኑ ነገሮችን እንነጋገራለን። የመጀመሪያው ከሰዎች ይሁንታ የመጠበቅ ሱስ ማቆም፣ ዲታች ፍሮም ኤክስተርናል ቫሊዴሽን የምንለው። በ20 አመት ውስጥ ስትሆን በዚህ ነገር እጅግ በጣም ትፈተናለህ። ገና ብዙ ነገር ህይወትን እያልክ ስለምትጀምር በምን አይነት መንገድ እንደምትሄድ ግራ ይገባሃል። በእርግጥ አርአያ የምታደርጋቸው ሰዎች ይኖራሉ፣ መኖርም አለባቸው። ነገር ግን ችግር የሚሆነው በቃ እስቲ ሰዎችን ማስደሰት የምችለው ምን ሳደርግ ነው? ሰዎች እኔን የሚወዱኝ ምን ማድረግ ስችል ነው እያልክ ማሰብ ስትጀምር ነው። ይህንን አቁመውና ውስጥህን አዳምጠው። ምንድን ነው የሚፈልገው? በምን አይነት መንገድ? የኔ መንገድ ምንድን ነው? ይነግርሃል። ቁጭ ብለህ ማሰብ ከቻልክ። ስለዚህ በ20ዎቹ ማድረግ ያለብህ በአጠቃላይ ሰዎች ምን ይሉኛል፣ ሰዎችን ምን ባደርግ ማስደሰት እችላለሁ ከሚለው እኔ ለፈጣሪና ለራሴ ታማኝ ነኝ ወይ፣ እኔ በምፈልገው መንገድ እየሄድኩ ነው ወይ የሚለውን እርግጠኛ መሆን አለብህ። ይህንን ካደረግ ወደ ሁለተኛው መርህ ደግሞ እንሸጋገራለን። ሁለተኛው መርህ ደግሞ ስሜትን በግል ስነ ስርዓት መተካት፣ ማስተር ሰልፍ ዲሲፕሊን ኦቨር ኢሞሽን የምንለው ነው። ይህ ልክ እንደ ወታደር ቆፍጣና መሆን ይጠይቃል። ሰልፍ ዲሲፕሊን ወይም የግል ስነ ስርዓት ማለት ምን ማለት ነው? ብዙ ጊዜ 20ዎቹ ስንገባ በስሜት እንመራለን። የሆነ ነገር ደስ ሲለኝ እሰራዋለሁ፣ ደስ ካላለኝ እተወዋለሁ የሚል አይነት አመለካከት እንይዛለን። ይህን ወደ ምን መቀየር ነው? ልክ ስኬታማ ሰዎች እንደሚያደርጉት አንድን ነገር ደስ ቢለኝም ባይለኝም አድርገዋለሁ። ዛሬ ማድረግ ያለብኝ ነገር እሰራለሁ ብለህ መስራት ስትጀምር ነው። ምን ማለት ነው? አይ ቲንክ ክሊር የሆነ ይመስለኛል። ግልጽ ለማድረግ ያክል ብዙ ጊዜ በስሜት እንመራለን። ብዙ ነገሮቻችን በቃ ለጊዜያዊ ደስታ የሆነ በመጠጥ በምግብ ለመደሰት እንሞክራለን። ጊዜያችንን በማቃጠል መደሰት እንሞክራለን። ነገር ግን እነዚህ ስሜቶች ነገ ጠዋት
ምንም እርባና የሌላቸው ነው የምናገኛቸው። ስለዚህ ምን ማድረግ አለብን? ወደ ሰልፍ ዲሲፕሊን ወይም ወደ ግል ስነ ስርዓት ማደግ አለብን። የጀመርከውን ስራ መጨረስ፣ በጠዋት መነሳት፣ መጽሐፍን ማንበብ፣ የምትገባቸውን ትንንሽ ቃሎች ማክበር። ይህን ስታደርግ ሰልፍ ዲሲፕሊን ወይም የግል ስነ ስርዓት አዳብረሃል ማለት ነው። ይሄ ነው የስኬት መሰረት። ባይዘው በየቀኑ ማድረግ ያለብህ ነገር እያደረግክ ስታልፍ ህይወትህ ከፍ እያለ መሰረቱን ይይዛል። ግራውንዱን ከፍ እያለ ነው የሚሄደው። ከዛ በኋላ ምንም አያስቆምም። አንዴ ደግሞ የመጀመሪያውን ደረጃ መውጣት ከጀመርክ ብዙ ጊዜ የሚያስቸግረው የመጀመሪያ ደረጃ መውጣት ነው። ከዛ በኋላ እየቀለለ ነው። በዚህ በጣም ጠንካራ መሆን አለብህ። ማንም ሳያስገድድህ፣ ማንም ሳይቀሰቅስህ ራስህ መንቃት። ይህን ስታደርግ ህይወት የምትፈልገውን ነገር በቀላሉ ታመቻችልሃለች። ይህንን ለማድረግ ግን ከምቾት ቀጠና መውጣት፣ ከስሜት የምትወስንበት አካባቢ ከፍ ብለህ ወደ ስነ ስርዓት ማደግ አለብህ ማለት ነው። ይህንን ካደረግክ ደግሞ ወደ ሶስተኛው እናልፋለን። ሶስተኛው ከጊዜ ጋር ያለህን ግንኙነት አስተካከል። ሬስፔክት ዘ ቫልዩ ኦፍ ታይም የምንለው ነው። ይህ ደግሞ እኛ ኢትዮጵያውያን ብዙ ጊዜ ማለት ነው ከጊዜ ጋር በቃ ግብግብ ውስጥ እንጣላለን፣ አንዋደድም። በጣም ነው የምንጣላው። በቃ የሀበሻ ቀጠሮ ምናምን የምትባል ነገር ማለት 7 ቀን 7 ተኩል 8 ሰዓት 8 ተኩል። ደግሞ ብዙ ጊዜ ምን እንላለን? ከመቅረት አርፍዶም ቢሆን መምጣት እንላለን። ይሄ አሪፍ ነው። ከቀረሰው አርፍዶም ቢሆን ይመጣል፣ ግን ለስንትና እንዳንጠቀም። ከማርፈድ ደግሞ በሰዓቱ መገኘት። ከሰዓት ጋር ያለንን ግንኙነት ማስተካከል አለብን። በተለይ በሀያዎቹ ጊዜያችንን የሚያባክንብን ነገር ይቀንሳል። በቃ ብዙ ኃላፊነቶች የሉብንም። የሆነ የቤተሰብ የትዳር የልጅ ምናምን ኃላፊነት ገና ስለሌለ በ20 ዓመት ጊዜ ለመጠቀም በጣም ያስመቻል። ስለዚህ ከጊዜ ጋር ያለህን ግንኙነት በምንድን ተስተካክለው እቅድ በማውጣት። እቅድ ስንባል በቃ አንወድም፣ ከወረቀት ጋር ምናምን የተያዘች ነገር አይመችንም ብዙ ጊዜ። ግን ይህ ማደረግ በተለይ ቱዱ ሊስት ማውጣት። ከዚህ ሰዓት እስከዚህ ሰዓት እንሰራሉ፣ ከዚህ ሰዓት እስከዚህ ሰዓት ይሄን ነገር ካለ፣ ከዚህ ሰዓት እስከዚህ ሰዓት ይሄንን ብለን መድበን በዛ መሰረት ስንሰራው ማለት ነው። በስመ አብ ህይወት በቃ የዛኔ ነው እርካታ የምትሰጠን። እንዴ እስካሁን ምንድን እየኖርኩ ነበር ብለህ ነው በቃ የሆነ ነገር ይበራልሃል። ጊዜን በአግባቡ ስትጠቀም ብዙ ጊዜ በሰዎች ዓመት 2 ዓመት የሚፈጀውን አንተ በ3 ወር በ4 ወር አሳክተዋል። ምክንያቱም ብዙ ጊዜ እየሰራን ይመስልና እንጂ እየሰራን በተለይ እንደ ኢትዮጵያ ላይ በጣም ምንም አንሰራም ማለት ይችላል። ከሌሎቹ ጋር ከኤዥያውያን ከምዕራባውያን ህይወት ጋር ስናነጻጽረው አንሰራም ማለት ይችላል። ምክንያቱም ሰዓታችንን በዋዛ ፈዛዛ ነው የምናሳልፈው። ይህንን ማስተካከል፣ በቀን 2 ስንት ሰዓት እየሰራው ነው የሚለውን ቼክ ለማድረግ ቱዱ ሊስት ማውጣት፣ የዕለታዊ ዝርዝር የስራ ዝርዝር ማውጣት። ያን ስናደርግ እያል ብዙ ነገሮች እየተሳኩልን ይመጣል። ይህ ሰዓት ወርቅ ነው፣ ይሄ ጊዜ ደግመህ ልትገዛዋችን፣ ደግመህ ልታገኟችን፣ በጊዜ ትጠቀምበት። ምናልባት ይህን የምታዳምጠው 30ዎቹ 40ዎቹ 50ዎቹ ከሆንክ ደግሞ በቃ ረፍዷ ምናምን የሚባል ነገር የለም ካለ ከዛሬው መጀመር። ይህን እስካሁን የባከነብን እስካሁን ባለማወቅ ምናምን የባከኑብህን ሰዓቶች ወርቅ የሆኑ ሰዓቶችን ማካካስ ትችላለህ፣ ትረካለህ። በቃ እስካሁን ባለማወቅ ይህን አድርጌ አሁን ስነቃ ግን ይህን ማድረግ ጀምሬ ይህንን አሳካው እግዚአብሔር ይመስገን ትላለህ ማለት ነው። ስለዚህ ይህንን ማድረግ ከጀመርክ አሁን ደግሞ ወደ 4ኛው እንሸጋገር። 4ኛው የውድቀትን ትርጉም መቀየር፣ ሪፍሬም ዘ ፌይለር የምንለው። እዚህ ጋር ደግሞ ብዙዎቹ የዓለማችን ሕዝብ በሚባል ደረጃ የሚፈልጉትን ህይወት እንዳይኖሩ የሚያደርግ፣ ድሃ ሆኖ እንዲቀር የሚያደርግ፣ የሚፈልጉትን ነገር ሳያሳኩ እንዲቀሩ የሚያደርግ ነው። ውድቀትን እንፈራለን። በትምህርት ቤትም ስንማር ውድቀት የተወገዘ ነው። መውደቅ የተጠላ ነው። መሳሳት የተሳሳተ ነው በራሱ ተብሎ ነው የሚታሰበው። ነገር ግን ወደ እውነተኛው ህይወት ስንመጣ መሳሳት ቤስት በቃ በጣም ምርጥ፣ መሳሳት በጣም ምርጥ ነገር ነው። መውደቅ በጣም አሪፍ ነገር ነው፣ ጠቃሚ ነው። ይህን ነው ትርጉሙን ወደዚህ ቀየሩ። ምክንያቱም በተለይ በ20ዎቹ ውስጥ የሆነ አዲስ ስራ ስትጀምር፣ አዲስ ትምህርት ስትማር
የሆነ ነገር አዲስ ቦታ አዲስ ነገር ምናምን አዳዲስ ነገሮች ስትሞክር ትወድቃለህ፣ ትሳሳታለህ። ምክንያቱም የሰው ልጅ ፍጹም አይደለም፣ ይሳሳታል። የሚማረው በመሳሳት ውስጥ ነው። ከነዛ መሳሳቶች ከነዛ ውድቀቶች ከምታጣው ነገር በላይ የምታገኘው ነገር ይበልጣል። ብዙ ነገር ላይ ሞክረህ ብዙ ነገር ላይ ወድቀህ ብትነሳ ማለት ነው አንተ ከማንም በላይ ትበልጣለህ። ምክንያቱም ብዙ ትምህርት አግኝተሃል። መውደቅ የሚያስተምረን እውነት መናገር ከተባለ ማለት ነው መውደቅ የሚባለው ጓደኛችን የሚያስተምረን ስኬት ማስተምረን በዓለማችን ላይ አለ የተባለ መምህር ማስተምረን መውደቅ በቃ ተፈጥሯዊ የሆነ ትምህርት መስጫ ነው። ለምሳሌ አንድን ህፃን ልጅ እሳቱ እንዳይበላው ዝም ልትለው ትችላለች እናቱ፣ ታየዋለች በማይጎዳበት መልኩ ይሄዳል። ብትከለክለው ያለቅሳል። እጁን አስይዛ ነካ እንዲያደርገው ታደርጋለች። ወይም ደግሞ ራሱ ቀረብ ሲል ተጠቅ ሲያደርገው መለስ ይላል። ውድቀት ማለት ይሄ ነው። በህይወትም ስትወድቅ እንደዚህ ነው። በማይጎዳ መልኩ ጠቅ ያደርጋል። ከዛ በኋላ ወደ ክፉ እሳት እንዳትሄድ ያደርጋል። ግን ያንን ህፃን ልጅ ዝም ብሎ በቲዎሪ እሳትን ከነካው እንደዚህ ያደርጋል፣ እንደዚህ ይሆናል፣ እንደዚህ ይሆናል ቢላ አይገባውም። ሲነካት ግን ምርጥ ትምህርት። ከዛ በኋላ በቃ ስለ እሳት እንደሱ የሚተነትል የሚያስረዳህ የሚያስጠነቅቅ ሰው አይኖርም። እና ይሄ ነው ስትወድቅ ደግሞ ይሄን ነው የምታገኘው። ሞር ኤክስፐሪንስድ ነው የምትሆነው። በቃ በተሞክሮ የበለጸግ ሰው ነው የምትሆነው። ከዛ በኋላ የምትሞክረው ነገር እንዴት በቀላሉ ማሳካት እንደምችል መንገዷን ታውቃታለህ። ይቺ ነገር በዚች ጠቅ ሰዎቹ ብዙ ዓመት የለፉበትን አንተ በቃ በትንሽ ጊዜ ላጥላት ታደርገዋለህ። ይህ ግን መጀመሪያ እየወደቅ የተነሳ እየከሰፍ እያገገምክ ራስን ማዳበር ስትችል ነው ማለት ነው። ይህንን ማድረግ ውድቀት ማይ ቤስት ፍሬንድ፣ ውድቀት የኔ ምርጥ ጓደኛ ብለህ አስተሳሰብን መቀየር አለብህ። በቃ ውድቀትን እንዳትፈራ። ምንም እኮ የሚያስፈራ ነገር የለም። ብትከስር ክሳር ምንም ናቲንግ፣ በቃ ችግር የለውም። ሪስክን እንዴት ማስተዳደር ችግርን እንዴት ማስተዳደር እንዳለብህ ወይም ሪስክ ማኔጅ ታስብና የተወሰነ ከዛ በኋላ በቃ ተጋፈጥ። የሚሞክር ሰው በጣም ምርጥ ሰው ነው። በጣም ምርጥ ብሄበር ካለው ሰው ውድቀት የማይፈራ ሰው ነው። ያመነበት ነገር ውድቀት የኔ ምርጥ ጓደኛ ፌሊየር ኢዝ ማይ ቤስት ፍሬንድ ማለትን ከጀመር ከዛ አሁን ደግሞ ወደ 5ኛው ደረጃ እንሄዳለን። የውስጥ ማንነትህንና እሴትህን ገንባ። ቢልድ ኢንተርናል ቫሉስ የሚባለውን ማለት ነው። ይሄ ደግሞ ባጭሩ ገለጽ ለማድረግ ከውጭ ውበት ይልቅ ውስጣዊ ውበትን አስቀድም ማለት ነው። ይህ ማለት ምን ማለት ነው? ብዙ ጊዜ ለምን እንጨነቃለን መሰለህ? በቃ ሰው ሲያየኝ ምናምን የሆነ አለባበሳችን ላይ ምናምን እንጨነቃለን፣ እናስባለን። ይሄ በጣም አሪፍ ነው። ባይዘው ራስን የመሸጫ አንዱ መንገድ ነው። ራስን ፎ አድርጎ ማሳየት፣ ራስን መጠበቅ ምናምን በጣም ምርጡ መንገድ ነው። ከዛ በፊት ግን አንድ ነገር የሚቀድማል። ከዛም በበለጠ ሁኔታ ትኩረት ሊሰጠው የሚገባ ማለት ነው። ውስጣዊ እሴትህን ማንነትህን ምን አይነት ነው? ለፈጣሪ የታመንክ ነህ? ለራስህ የታመንክ ነህ? ሁልጊዜም ለሰዎች ጥሩ ነው የምታስበው? ጥሩ ነገር ሲገጥማቸው ትደሰታለህ? ሀሳብ ሁሉ ቀና በቀና ነው? ቅን መድረክ ነው ሁሉም ነገር? ይህንን ቼክ አድርግ። ምናልባት የጎደሉ ነገሮች ካሉ ይህንን ለማሟላት ሞክርም ብቻ ሳይሆን ትጋ፣ ጣር። እንደዚህ አይነት ነገር ልክ እንደ ስፖርት እየዳበረ ነው የሚመጣው። ዛሬ የሆነ ምቀኝነት ምናምን ነገር የሚነካካ ከሆነ ነገር እንዴት ልተው? በጸሎት አመለካከትህን በመቀየር ሰፋ በማድረግ እየቀረፍከው ትመጣለህ እንጂ ዝም ብሎ ላይኖርህ ይችላል። የሰው ልጅ ሁሉ የሆነ አንዳንድ ጉድለት ይኖርበታል። ይህን ነገር ግን በመስራትና በማስተካከል ልክ እንደ ስፖርት ከ10 ወደ 50 ከ50 ወደ 100 ፑሻፕ በሄድ ቁጥር ሰውነት ጠንከር እንደሚለው ይህም የውስጥ ማንነት አእምሮ፣ ልብህ፣ አመለካከት፣ ውስጣዊ ነፍስ ጠንከር የምትለው ነፍስ ጋር ስትሰራ ነው ከፈጣሪ ጋር ያለ ግንኙነትን መጨመር፣ ማዳበር፣ ውስጣዊ እሴትን መገንባት። ይህንን ስታደርግ ህይወት ሙሉ ቼንጅ እያደረገ ይመጣል፣ ከፍ እያለ ነው የሚመጣው። በቃ አትጠይቀኝ ከዚህ በኋላ ማለት ነው። ከዚህ በኋላ የሚመጣልህ እድል የሚመጣልህ ነገር ግን በዚህ መልኩ ሀስል ልታደርግ ትችላለህ። ማለትም ሲቃይ የምንላቸው ነገሮች ህይወት በዚህ በኩል አለች፣ በቦክስ በካልቸር ልትለች ትችላለች። የሆነ ታነጥረ ምናምን መሬት ላይ ልትጥለች ትችላለች። አፈርን እያራገፍክ ትነሳለህ።
ይሄ ይደርስብሃል። ነገር ግን ይህንን ደግሞ መቋቋም ይህንን ተቋቁመህ ከፍ 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 እያልክ ትመጣለህ። የምትፈልገው ነገር ታሳካለህ። ከራስህ አልፎ ለሌሎች የሚተርፍ ነገር መስራት ማድረግ ትችላለህ ማለት ነው። ግን ብዙ ጊዜ ሰው ይህንን ይፈልጋል። ጥሩ ቦታ ላይ መድረስ፣ ሀብታም መሆን፣ ጥሩ ሰው መሆን፣ ብዙ ነገር ስኬታማ መሆን ይፈልጋል። ነገር ግን የሚከፈሉትን ዋጋ ለመክፈል ዝግጁ አይደለም። ጊዜው ደስታን እያሳደደ ነው። በቃ ምንም እንትን የማይል ነገር ነው። ከዚህ ውጣ። ያ ያልነውን ሀስብ ስቃዩን ለመጋፈጥ ቆርጠህ ተነሳ። በዛ ሰዓት በቃ ምንም እንዳንተ ጠንካራ ሰው የለም፣ እንዳንተ ተፈላጊ ሰው የለም፣ እንዳንተ የሚፈልገውን የሚያሳካ ሰው የለም። ይህንን ማድረግ ሲችላል እና እነዚህ ነገሮች እያደረግ እነዚህ 5 ነገሮች በ20 ዓመት ውስጥ አድርጋችሁ ፈጽማችሁ እስቲ ምን እንደሚፈጠር ታያለህ። ምን እንደሚፈጠር ቼክ አድርገው። እነዚህ ሞክር። ሰምተህ ዝም ካልክ እንደነበርከው ይሄንን ግን እነዚህ የሰማቸውን ነገሮች በየቀኑ እየወደቅ እየተነሳ መተግበር። ይህንን ስታደርግ ለውጥን ታያዋለህ። ይሰን አሁን አልነግርህም ምን አይነት ለውጥ እንደሚኖረው፣ ግን ለውጥ የዛኔ ነው የምትቀምስ የምታጣጥመው የዛኔ ነው። አሁን ግን ይሄ ሀስብ በመጋፈጥ ሞክር፣ ትጋ። ሰዎች ምናምን አስወግድ። የሆነ እድል አልገጠመኝም የሚያግዘኝ ሰው የለም ኢትዮጵያ ውስጥ መወለድ ምናምን፣ እነዚህ ቅብጥሴ አሜሪካ ያለ ሰው ይላቸዋል። እነዚህ አሜሪካ መወለድ ነው እንጂ ምናምን አጋዥ የለኝም እንጂ እድል አልገጠመኝም ምናምን ይላል። በቃ ሁሉም ቦታ ላይ አሉ። ሁሉም ቦታ ላይ አሳባቢ ሰው አለ። ሁሉም ቦታ ላይ ደግሞ ስኬታማ ሰው፣ የሚደፍር ጀግና ሰው አለ። እና ይሄንን በማድረግ በ20 ዓመት ውስጥ ይሄንን ጀምር፣ ይሄንን ማድረግ ጀምር። እነዚህ ስታደርግ አሁን እንዳልኩ ነገሮች ሁሉ ከመውደቅ ከመነሳት አልጋ ባልጋ ወደ መሆን እየተረማመዱ አንተ ደረጃ ከፍ እያለ ትመጣለህ። አንድ ነገር ማስተላለፍ የምፈልገው በመጨረሻ ምንጊዜም መፍራት ያለብህ መውደቅን አይደለም፣ መፍራት ያለብህ መሳሳትን አይደለም፣ ይልቁንም አለመሞከርን ነው። አስበው፣ ፈጣሪ ሰው አድርጎ ፈጥሮ የሚያስብ አእምሮ ጨምሮልህ ጤንነትን አሟልቶልህ ሁሉን ነገር ፉል አድርጎ በፍርሃት በወድቅስ ብከስርስ ብሎ አለመሞከር የኪሳራው ኪሳራ። እውነቴን ነው፣ የምሬን። ምንም አይመጣም፣ ችግር የለውም፣ ዋስትና ምናምን ልስጥ። ግን በቃ ምንም ብዙዎቹ አድርገውት ብዙዎቹ የተጠቀሙበት ነገር ነው። ሞክሮ የተሳሳተ ሰው አይሰሰትም። የሚጸጸተው በኋላ ላይ መለስ ብሎ ሲያስብ የሚፈልገውን ነገር ለመሞከር ፈርቱ ሳያደርግ የቀረው ሰው ነው ብዙ ጊዜ የሚጸጸተው። ስለዚህ የምትፈልጋቸው ነገሮች በትንሹ መጀመር። እነዚህ ሰዎች ትኛና ብዙ ነገር አለ። ይሄን ነገር ማድረግ ጀምር። 20 ዓመትህ የሆነ ወርቅ የሆነ ጊዜ ነው። ይህን ተጠቀምበት። 30-40 ካለህም ይህንን ዛሬውን በመጀመር ህይወትን በመቀየር ህይወትን ሸፍ ማድረግ፣ ካንተ የሚጠበቀውን ነገር ማድረግ። በቃ አለቀ። ከዚህ ውጭ ምንም እንትን የሚል የለም። ስኬት ማማው ላይ ዛሬውን ማድረግ ጀምር፣ ህይወት ይቀየራል። በሌላ ጊዜ ደግሞ እንደዚህ ቆንጆ ቪዲዮ ይዤላችሁ እመጣለሁ። ሰብስክራይብ እና ላይክ አድርጉልኝ። ለኛ ያግዘናል፣ ለእናንተ ቀላል ነገር ነው። ይህን እንደዚህ አይነት ቪዲዮ ይዤላችሁ እመጣለሁ። እስከዛው መልካም ቆይታ። በሰላም በጽናት በትጋት ቆዩ። እግዚአብሔር ያክብርልኝ።